በጌታ የተወደዳችሁ ተመልካቾቻችን እንደምን ከረማችሁ? የጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ። እንኳን ለጌታችን ለመድኃኒታችን ስቅለት በዓል አደረሳችሁ እላለሁኝ። ውድ ቅዱሳንና ተመልካቾቻችን እንደምታወቀው የአዲስ ኪዳን አማኞች እጅግ እየታደል እግዚአብሔር ከየትኛውም ዘመን እድል የሰጠንን በብሉይ ኪዳን ስለ ኢየሱስ ክርስቶስ ስለ ጌታችን ሲተነበይ ሲጠበቅ ፍጥረት ሁሉ ሳያዩ አሸልቧል። ኢሳይያስ 7:14ን ስንመለከት አማኑኤል ወደ ምድራችን እንደሚመጣ፣ ኢሳይያስ 9:6 ላይ አንድ ወንድ ልጅ እንደተሰጠን ያ ተስፋ ቃል ብዙዎች ሲጠብቁ የነበሩት ተንባዮቹ ነቢያት ሁሉ ሳይቀሩ ይጠብቁት የነበረ ነገር ግን በዚህኛው በአዲስ ኪዳን ዓመተ ምሕረት በሚል ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶልን ከኖረ በኋላ ሰው ሆኖ ከቆየ በኋላ እንዴት መመላለስ እንደሚገባን ጭምር ጌታችን ሲያሳይ ሲያስተምር ክርስትናን ሲመሰርት ቆይቶ ደግሞ በዛሬው ዕለት አሁን የምናስበውን ፋሲካ ወይንም የስቅለት በዓል መታሰቢያ እንድናስብ የተደረገው የኛ ሕይወት ከምድር ላይ ተቆርጦ ሰማያዊ እንዲሆን እሱ ወደ ምድር ወረደ። ጌታችን ኢየሱስ ክርስቶስ እሱ ብቻ አይደለም፣ የኛም መወጋት ተወጋ፣ የኛም መገረፍ ተገረፈ። ጌታችን አበሳችንን ዕዳችንን ሁሉ ከኛ ላይ አንስቶ በራሱ አደረገ። እግዚአብሔርም አብ በልጁ ከበረ ደስም አለው። ከዚህ የተነሳ የጠፋነውን የሕይወት ፍርድ ውስጥ ያለነውን ሁላችንም አንስቶ ወደ ሰማይ ዜጋ አደረገን፣ የመንግስቱ ወራሽ አደረገን። ክብር ለእግዚአብሔር ይሁን። እንግዲህ ፋሲካን ስናስብ ፋሲካ ማለፍ ነው። ፋሲካ የኢየሱስ ክርስቶስን የእኛን አበሳ ይዞ ወደ ምድር ወርዶ እንደገና ደግሞ በትንሣኤ ሞትን ድል አድርጎ የተነሳበት ስለሆነ በቅዱሳን ዘንድ በትልቅ አክብሮት ይከበራል። ውድ ቅዱሳን እንዲሁ ይህንን ስናደርግ ደግሞ ይህንን በዓል ለመብላት እንደው ከምግብ ጋር የተያያዘ ብቻ ሳይሆን በጎንዮሽ ወንድሞቻችንን እህቶቻችንን ወገኖቻችንን ማሰብ እንድንችል እግዚአብሔር አምላክ ይርዳን። ሁላችንም ጌታ ኢየሱስ ክርስቶስ ሕይወቱን እንዳካፈለን ሁሉ እኛም ደግሞ ለቅዱሳን ወዳጆቻችን ለጎረቤቶቻችን አማኝ አላማኝ አይባልም፣ ለየትኛውም የክርስቶስን ፍቅር ልናሳይ ያስፈልጋል። ይህ በዓል መልካም የሰላም ዘመን ይሆንላችሁ። እጅግ አድርገን እናመሰግናለን። ክብሩ ለእግዚአብሔር ይሁን። መልካም ቆይታ ይሆንልን። ሰላም ሁኑ።